የግስ ጥናት ክፍል 5 ማህምሃ አፈረሰ፣ መልሃ መዘዘ። የመጨረሻ ፊደሉ ብዙሃኑ ሀ ፊደል ነው። የቀጠለ ቤት ነው። ላልቶ ይነበባል። መልሃ መዘዘ፣ መልሃ አጣፈጠ፣ መልሃ አጣፈጠ። ይህ ደግሞ የመጨረሻ ፊደሉ ሐመር ውሃ ነው። የቀደሰ ቤት ነው። ጠብቆ ይነበባል ማለት ነው። በክፍል 4 ያየናቸውን ግሶች እናስታውስ። እስኪ እናንተ እንድታስታውሱ 5 ሰከንድ ልስጣችሁ። አስታውሱ። መልካም እንዳስታውሳችሁ ተስፋ አድርጋለሁ። አብረን እንመልከታቸው። በክፍል 4 ያየናቸው ለትሃ ተጎነጨ፣ ሎሃ ጻፈ፣ ለጠሃ ገበረ። የግብር ማለት ግብር መገበር። እነዚህ ነበሩ። በክፍል 6 ሌሎች ግሶችን ይዘን እንቀርባለን። በቃላችሁ እየያዛችሁ ቆዩ ማለት ነው። ሰናይ ዕለት ይሁን ለሁላችሁ።